ታጋሽ ሴት ነኝ። እንዴት ናችሁ? ቆይታው ወሩ ወራቱ ጊዜው ዛሬ ይዤላችሁ የመጣሁት ስለ ጓደኛዬ ነው። እኔ አዲስ አበባ ያለው በጣም ባለሙያ ነበርኩ። ልብስ ስፌት ነበር የምሰራው። ልብስ ስፌትን እንዴት እንደለመድኩ ልነግራችሁ ነው የመጣሁት። ከጓደኞቼ ጋር አብሬ ነበር የምሰራው አዲስ አበባ ያለው። ከነሱ ተነጥዬ እንዴት ሙያ እንደለመድኩ ልንገራችሁ። በደንብ አድምጡኝ፣ የምሬን ነው፣ ሊጠቅማችሁ ይችላል። እኔ ከነሱ ጋር አብሬ ነበር የምሰራው። ከነሱ ጋር አብሬ ስሰራ ምንም ስኬት የለውም፣ በቃ ለውጥ የለውም። ትሰራላችሁ እዛው ነው፣ ትሰራላችሁ እዛው ነው፣ ትበላላችሁ፣ ትጠጣላችሁ፣ ልብስ ትለብሳላችሁ፣ በቃ ብሩ የለም። ከዛ አሃ አልኩና እኔ ከኔ የሚጠብቁ ቤተሰብ አሉኝ፣ እናት አለ፣ አባት አለ፣ እህት አለ፣ ወንድም አለ አልኩና ቅንጨባ የሚባለውን ቅንጨባ ለመድኩላችሁ። ቅንጨባ ስለምድ ታዲያ እነሱ እየመጡ ሙድ ይይዛሉ፣ ይስቁብኛል፣ ያላግጡብኛል። የምለብሳቸው ልብስ አይጥማቸውም። በጣም ነው ሙድ የሚይዙብኝ። ምንም አልመሰለኝም። እኔ ለምን እንደሆነ ታውቃላችሁ? ዛሬ መታሸቴን ነው ያሰብኩት። ነገ ደግሞ በጣም ትልቅ ቦታ ደርሼ አሳያቸዋለሁ ነበር ያልኩት ማለት ነው። ከዛ ያልኳችሁ የእነሱ ስራ እየቀነሰ መጣ። እኔ ሙያውን በደንብ ተማርኩ። ብሬን ከፍዬ ሙያውን ተማርኩ። ከዛ ሙያውን ከተማርኩ በኋላ ማሽን ላይ ተቀመጥኩ። ማሽን ላይ ስቀመጥ የእነሱ ስራ ከነጭራሹ እየቀነሰ መጣ። እቤት መቀመጥ ጀመሩ ምናምን። ከዛ ኑ ምናምን እያልኳቸው ጠራቸዋለሁ እኔ ማሽኑን። ከዛ እነሱ ሲመጡ ይሁን እንደ ጉራ ነበር የሚመስለኝ። የምሬን ነው። እሰፋለሁ በቃ አውቄ ምናምን። ኧረ አንቺ ቀስ በይ ምናምን ይሉኛል። ኧረ ችግር የለውም ለምጄው ምናምን። አልለመድኩትም። ለምን ታውቃላችሁ? እነሱ እንዲያውቁ ብዬ ነው። ለምን እችላለሁ ማለቱን ለማሳየት ነው ለነሱ ማለት ነው። እና ያንን ሙያ ተማርኩና ማሽን ላይ ስቀመጥ እባክሽን ቅንጨባ አስገቢ አሉኝ ማለት ነው። እሺ ብዬ ቅንጨባ አስገባቸው። ቅንጨባ ሳስገባቸው እኔ ማሽኑ ላይ ቁጭ ብያለሁ። እኔ ማሽን ላይ ነኝ፣ እነሱ ታች ቅንጨባውን ክርን እየለቀሙ እና ይስቃሉ። እኔ ሰላም ነው የሚሉኝ። ወይኔ ትዕግስትሽ እንደዚህ አድርገሽ ነው የለመድሽው? አዎ እላችኋለሁ። እንዴት ነው የለመድሽው? እንደዚህ ቁጭ ብላችሁ ስሩ ትለምዳላችሁ ምናምን አልኳቸው። ከዛም በኋላ ማለት ነው በሳምንት እነሱ እዛ ስራ ላይ እያሉ ማለት ነው እኔ በሳምንት ነበረ ብሬን የምቀበለው። በሳምንት ብር እየተቀበልኩ ወስጄ ደምሩልኝ እላቸው ነበረ። እኔ መደመር አቅቶኝ አይደለም። ምን ያክል እዛች ጋር እነሱ ከፍ ዝቅ ሲያረጉኝ እንደ ጓደኛ ሳይሆን በቃ ያንን ስራ ከገባው በኋላ በጣም እንትን አሉኝ ማለት ነው። ለምን እኔ አፈር ነው የምመስለው። ቅንጨባ ስትሰሩ አፈር ነው የምትመስሉት ማለት ብናኝ በጣም አለው በጣም ማለት ነው። እና ጽድት ብለን ወተን ራሱ ብትሉ ቁሽ ብላችሁ ነው የምትገቡት ብናኝ ስላለው ማለት ነው። ምንም አልመሰለኝም። እኔ ሲያንቋሽሹኝም ችግር የለውም እያልኩ ያንን ሙያ ለመድኩ። ማሽኑ ላይ ስቀመጥ እኔ ማሽኑ ላይ እየሰራው እነሱ ቅንጨባ ብለው ቅንጨባ መጡ እኔ ጋር። ከዛ ያንን ቅንጨባ ገቡላችኋለሁ። በሳምንት ደሞዜን እየተቀበልኩ በሳምንት እየወሰድኩ ደምሩልኝ እያልኳቸው ብር ላያቸው ላይ እንደዚህ መቁጠር ጀመርኩ። ለምንድን ነው ያደረኩት? በቃ እንዲያውቁት ነው እንጂ ለሌላ ነገር አይደለም። እንዲያውቁትና እና ንግግራቸው ባይዘው በሰዓቱ አልሰበረኝም፣ በጣም ነው ያጠነከረኝ። ከነሱ ጋር ምንም ከዛም በኋላ ደግሞ ከነሱ ጋር ምንም ልንግባባ አልቻለም። እኔ አሁን እዛ ነበር ውሎዬም አዳረም ሲኖር እዛው ነው ማድረው ማለት ነው። ምንም ልላመድ አልቻልኩም ከነሱ ጋር። ለምን በቃ እነዛ ልጆች እየመሰልኩ መጣው፣ እነሱን እየረሷቸው መጣው ማለት ነው። ከዛ የሆነ ፕሮግራም ሲኖር ስንሄድ ራሱ ወይኔ ምንድን ነው የምትመስዩ ምንም ማለት ጀመሩ ማለት ነው። እኔ ለነሱ የድሮ ሰላም አይደለሽም ይሉኝ ጀመረ ማለት ነው። እኔ ለነሱ አሁን ላይ ሳስበው ማለት ነው የሚገባኝ ቦታ አልነበረም ከነሱ ጋር መሆኔ። እኔ ለራሴ ማለት ነው የሚገባኝ ቦታ አይደለም ከነሱ ጋር። ለምን እኔ ውሎዬ ማዳሬ መዛ ስለሆነ ከነዛ ልጆች ጋር ነው በቃ ብዬ አሰብኩ። እኔ ነኝ የማይገባኝ ቦታ እየሄድኩ ያለሁት፣ ራሴን እያስወቀስኩት ያለሁት ራሴ ነኝ ብዬ
ተውኩላችኋለሁ። እና አብራችሁ በጣም የልብ ጓደኛችሁ ቢኖር ራሱ ከእናንተ ጋራ ቢሆን ውስጣችሁ የሚለውን እግዚአብሔርን ይሄ ነገር አያዋጣኝም ብላችሁ የምታስቡት ነገር ከሆነ ላጥ በሉና ውጡ ከጓደኛችሁ ተለይታችሁ። እኔው ላጥ ብዬ ከነሱ ጋር ስወጣ በሳምንት አሪፍ ነበረ የምቀበለው። ቤተሰቦቼን አላስቸግርም። እኔ ነበርኩ እንኳን ቤተሰቦቼን የምረዳው አንድ ነገር ሳላስቸግራቸው። አሁን ለዚህ ደርሻለሁ። ለምን ትላንትና ከነሱ ጋር ንቅል ብዬ ስለወጣው ባልወጣ ኖሮ ከነሱ ጋር ባልወጣ ኖሮ ዛሬ ይችን ሰላም አላገኛትም ነበረ። ታጋሽ ሴትን አላገኛትም ነበረ። ስለወጣው ነው። እና ለምን ጓደኛዬ ለጓደኛዬ ብዬ ነው፣ ለእህቴ ብዬ ነው፣ ለወንድሜ ብዬ ነው እንዳትሉ እሺ። የምሬ ነው። ውስጣችሁ የሚላችሁን አንዳንዴ አዳምጡትና ውልቅ ውጥት ብላችሁ ሂዱ እላችኋለሁ። ዛሬ ለዚህ ደርሻለሁ። ዛሬ ያለሁት እንግዲህ እኔ አረብ ሀገር ነው፣ እግዚአብሔር ይመስገን። የነገውን ደግሞ አላውቅም። እና ምን ልላችሁ ነው